እና በስተመጨረሻ ይሄን ይመስል ዶሮ በጣም ጣፋጭ ነው። ሰላም ሰላም። ዛሬ ደግሞ አብረን ዶሮ በኦቭን ውስጥ እንዴት አድርገን እንደምንሰራ አሳያችኋለሁ። ተከታተሉኝ። ቪዲዮን ከወደዳችሁት፣ አሰራሩ ከወደዳችሁት እናንተ ሞክሩ። እኔ ካሜራ ማስቀመጫ ስለሌለኝ ዶሮዬን ከቆራርጬ አጣጥቤ አንጥቼ ያሳያችኋለሁ። ዶሮዬም አንድ ዶሮ ነው። በዚህ መልኩ ቆራርጬዋለሁ። ከዛ በደንብ አጥበዋለሁ ዶሮ ማለት ነው። በደንብ አጥቤ በሎሚ በአቼቶ በጨው አድርጌ ዘፍዝፌ በደንብ አጥበዋለሁ ማለት ነው። ይሄንን አስለቅቄ ከዛ በመቀጠል እዚህ ጋር ሽንኩርት እና ነጭ ሽንኩርት፣ ዝንጀቢል፣ ብርቱካን አለኝ። ይሄንን ወደ መፍጫው አስገባለሁ። እዚህ ጋር ደግሞ ቅመሞች አሉኝ። ጨው አለ፣ እርድ አለ፣ ካሪ፣ ብላክ ፔፐር። እዚህ ጋር ደግሞ ድንብላል ነው። እዚህ ጋር ደግሞ ማያቃጥል በርበሬ ነው፣ ፓፕሪካ። እዚህ ጋር ደግሞ ሄል አለኝ። እዚህ ጋር ትንሽዬ ስኳር አረጋለሁ። እዚህ ጋር ደግሞ አንድ እርጎ አለኝ ማለት ነው። ከዛ ትንሽዬ ዘይት እጠቀማለሁ። ይሄንን አንድ ላይ በመፍጫ አድርጌ እፈጫዋለሁ ማለት ነው። ይሄንን አንድ ላይ እፈጫዋለሁ። ሁሉንም ቅመሞቹንም እርጎንም አንድ ላይ ጨምሬ በዚህ በመፍጫ እፈጫዋለሁ። በዚህ መልኩ ፈጭቻለሁ። ከዛም በኋላ ይሄን እዚህ ላይ እንጨምራለን የፈጨነውን። እንደዚህ ሆኖልኛል። ይሄ የዶሮ ቅመም ነው ማለት ነው። ከዛ ዶሮዬን እዚህ ውስጥ አስገባና አስቀምጠዋለሁ። ለትንሽ ሰዓታት ፍሪጅ ውስጥ አስቀምጣለሁ፣ ኦቨን ውስጥ ከማስገባቴ በፊት ማለት ነው። እንደዚህ ውስጡ አድርጌ በደንብ አቀላቅዬ በዚህ መልኩ በደንብ ቀላቅየዋለሁ። ከዛ ሽፍንፍን አድርጌ ለትንሽ ደቂቃ ትንሽ ዘይት አረግበትና ለትንሽ ደቂቃ ፍሪጅ ውስጥ አስቀምጠዋለሁ ማለት ነው። ለትንሽ ሰዓታት ወይ 2 ሰዓት 3 ሰዓት ቢያድርም ራሱ በጣም አሪፍ ነው። ዶሮ በጣም ልስልስ እንዲል ያደርገዋል። በዚህ መልኩ ፍሪጅ ውስጥ እናስቀምጣለን ማለት ነው። በመቀጠል እንደዚህ ድንች እንቆራረጥና ኦቨን ውስጥ የምናስገባበት እቃ ላይ እናደርግና ድንቹን ልጠን አጥበን በዚህ መልኩ እኔ የተጠቀምኩት የማያቃጥል በርበሬ፣ ጨውና ዘይት፣ ጥቁር በርበሬ ብላክ ፔፐር እሱ ነው። ሶስቱን እንደዚህ አድርጌ እዚህ ላይ ካደረኩኝ በኋላ ቅድም አዘጋጅተን ያስቀመጥነው ዶሮ አሁን እዚህ ላይ እንጨምራለን ማለት ነው። ዶሮአችንን እንጨምራለን። ዶሮአችንን እንደዚህ ከጨመርን በኋላ በዚህ መልኩ ኦቨን ውስጥ እናስገባለን። ኦቨን ውስጥ ከ1 እስከ 1 ሰዓት ግማሽ ድረስ መቀመጥ አለበት፣ በደንብ እንዲበስልልን። በዚህ መልኩ ኦቨናችሁ ውስጥ እናስገባና እናበስለዋለን ማለት ነው። በጣም ቀላልና ጣፋጭ የሆነ የዶሮ አሰራር ነው። አብሶ አረብ አገር ላይ እንደዚህ አይነት ምግቦች በጣም አዘወትረን እንሰራለን። እንደዚህ አይነት ምግቦችን እናንተም ሞክሩት። በጣም ጣፋጭና ቀላል የሆነ አሰራር ነው። እንግዲህ ጨርሰን ደግሞ እናያለን። በስተመጨረሻም እንደዚህ በደንብ ብስል ብሎ ወጥቶልኛል። በጣም ጣፋጭ ነው። በጣም ቀላል ነው አሰራሩ እና ሞክሩት እናንተ። እሺ